በዓለም ላይ በቢሊዮን የሚቆጠሩ ሰዎች በቀናትና በአድናቆት የሚመለከቷት የቅንጦት ህይወት ተምሳሌት የሆነ ሴት ጆርጂኒያ ሮድሪገስ። ስሟን ስንሰማ መጀመሪያ ወደ አእምሮአችን የሚመጣው ነገር የክርስቲያኖ ሮናልዶ ቅንጦት ህይወት፣ ውድ የግል ጄቶቹ፣ የአልማዝ ጌጣጌጦች ሊሆኑ ይችላሉ። ዛሬ ላይ ግን በኢንስታግራም ከ60 ሚሊዮን በላይ ተከታዮች ያሏት በዓለም አቀፍ ደረጃ ከፍተኛ ክፍያ የምትጠራ ሞዴል እና የራሷ የኔትፍሊክስ ሾው ያላት ዝነኛ ሴት ነች። ነገር ግን ከዚህ ሁሉ ድምቀት በስተጀርባ ብዙዎች የማያውቁት እጅግ አስገራሚ እና ልብ የሚነካ የትግል ታሪክ አለ። ጆርጂኒያ በአንድ ወቅት በሳምንት ጥቂት ፓውንድ ለማግኘት ስትል ብቻ የሌላ ሰው ቤት ታጥብ እንደነበር ያውቃሉ? ዛሬ የእሷን አስገራሚ ጉዞ ከጅምሩ እስከ መጨረሻ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና ቪዲዮን ላይክ ማድረጋችሁን እንዳትረሱ። ወደ ዝርዝሩ እንገባለን። ጆርጂኒያ የተወለደችው በአውሮፓውያን አቆጣጠር በ1994 በአርጀንቲና ቢሆንም ያደገችው ግን በሰሜናዊ ስፔን በሚገኝ ጃካ በተባለ ትንሽ ከተማ ነው። ህይወት ለጆርጂኒያ ገና ከጅምሩ ፈታኝ ነበር። ቤተሰቦቿ በጣም ድሃ ከመሆናቸው ተነሳ የሚኖሩት በጣም በጠባብ ቤት ውስጥ ነበር። ትልቁ ህልሟ የባሌ ዳንስ ተጫዋች መሆን ነበር። ነገር ግን ቤተሰቦቿ ለትምህርት የሚሆን ክፍያ መክፈል አልቻሉም። እሷ ግን ተስፋ አልቆጠረችም። ገና በወጣትነቷ የራሷን ለመርዳት እና ለዳንስ ትምህርቷ የሚሆን ገንዘብ ለማግኘት በተለያዩ ቦታዎች በእርዳታነት ትሰራ ነበር። የበለጠ የሚገርመው እንግሊዘኛ ቋንቋን ለመማር እና የተሻለ እድል ፍለጋ ወደ እንግሊዝ ሀገር ብሪስቶል ተጉዛ ነበር። እዚያም በሰዓት 9 ፓውንድ ብቻ የተከፈላት የቤት ሰራተኛ ሆና ሰርታለች። ሌሎች ልጆች እየተከባከበች እና ቤት እየጠዳች ያሳለፈችው ያ ጊዜ ዛሬ ላለችበት ጥንካሬ መሰረት ሆኗታል። አስገራሚው የፍቅር አጋጣሚ ወደ ስፔኑ ከተመለሰች በኋላ በማድሪድ ከተማ በሚገኘው በታዋቂው ጉቺ የልብስ ሱቅ ውስጥ በሻጭነት ተቀጠረች። በወቅቱ በቀን $10 አካባቢ ነበር የሚከፈላት። ታዲያ በ2016 አንድ ቀን ሐሙስ ቀን የጆርጂኒያን ህይወት ለዘላለም የሚቀይረው ክስተት ተፈጠረ። ታዋቂው የእግር ኳስ ኮከብ ክርስቲያኖ ሮናልዶ ወደ ሱቁ ገባ። ጆርጂኒያን ያንን ቅጽበት ስታስታውስ ከሱቁ በር ሲገባ ሳይ በድንገት ሰውነቴ ተንቀጠቀጠ። አይን ለአይን ስንጋጭም ልዩ ስሜት ተሰማኝ አለች። ሮናልዶም ቢሆን በጆርጂኒያ ውበት እና በትሁት አቀባበሏ ወዲያውኑ ተማረከ። ይህ ታሪክ ልክ እንደ ተረት ነበር። ጆርጂኒያ ወደ ስራ በምትሄድበት በባቡር ነበር። ስትመለስ በሮናልዶ በቡጋቲ መኪና መጥቶ ይወስዳታል። እሱ ዝና ያስከተለው ጫናና መስዋዕትነት። ነገር ግን ዝናው ከመጣ በኋላ ህይወቷ አልጋ ባልጋ አልነበረም። ከሮናልዶ ጋር መሆኗ ከታወቀ በኋላ ጋዜጠኞች ትኩረት በእሷ ላይ አረፈ። በምትሰራበት ሱቅ በር ላይ በመቶዎች የሚቆጠሩ ጋዜጠኞች ጠብቋት ነበር። ይህም በሱቁ ስራ ላይ ረብሻ ስለተፈጠረ ከምትወደው የሻጭነት ስራዋ እንድትሰናበት ተገደደች። በኋላም በሌላ ሱቅ ብትቀጠርም ከዚያ ተመሳሳይ ችግር ስላጋጠማት ስራዋን ሙሉ በሙሉ ለማቆም ተገደደች። ከዚያ በላይ በማህበራዊ ሚዲያ ላይ የሚሰነዘሩላት ትችቶች መቋቋም ነበረባት። ብዙዎቹ ለገንዘብ ብላ ነው የወለደችው እያሉ ይሳለቁባት ነበር። እሷ ግን ለዚህ ሁሉ ምላሽ የሰጠችው በዝምታና የሮናልዶን ያላትን ታማኝነት በማሳየት ነበር። ዛሬ ጆርጂኒያ የሮናልዶን ፍቅረኛ በመሆኗ ብቻ ዝም ብላ አልተቀመጠችም። የራሷን የቢዝነስ ግዛት ገንብታለች። በኔትፍሊክስ ላይ አም ጆርጂኒያ የተባለ የራሷን ሾው አላት። ለዓለም አቀፍ ትላልቅ ብራንዶች ሞዴል በመሆን በቢሊዮኖች የሚቆጠሩ ዶላር ታገኛለች። ከሀብቱ በስተጀርባ ግን ጆርጂኒያ በጣም የምትደነቅ እናት ነበረች። የሮናልዶ ልጆች እንደ ራሷ ልጆች አድርጋ በፍቅር በማሳደግ በኩል በዓለም ዙሪያ አድናቆትን አተርፋለች። በተለይ በሀዘን ወቅት ያሳየችው ጥንካሬ ለብዙዎች አርአያ ሆኗል። ትናንት ሱቅ ውስጥ ሻንጣ ስትሸጥ የነበረች ልጅ ዛሬ በራሷ የግል ጄት ዓለምን ትዞራለች። ጆርጂኒያ ታሪክ የሚያስተምር ትልቅ ነገር ነው። የዛሬ ማንነታችን የነገ መድረሻችን እንደማይወስነው ነው።
ከአንድ ተራ የቤት ሰራተኛ የሱቅ ሻጭነት ተነስታ ዛሬ በዓለም መድረክ ላይ ደምቃ መታየት ለሁላችንም ትልቅ ነገር ነው። ህልማችንን በጽናት ከተከተልን እድሎቻችን ሲመጡ ዝግጁ ከሆነ የማይቻል ነገር የለም። የዛሬ ቆይታችን ስለ ጆርጂና ሮድሪገስ ይህን ይመስላል። እናንተ ስለሷ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው።